በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት። በእግዚአብሔር ፍጹም ሰላም እህቶች ወንድሞች በያላችሁበት እንደምን አላችሁ? አሜን። መድኃኔዓለም ክርስቶስ ኃጢአትና በደላችንን ሳይሰፍር ሳይቆጥር በዚች ዕለት ተገናኝተን ቃለ እግዚአብሔር እንነጋገር ዘንድ ስለረዳን ስሙ የከበረ የተመሰገነ ይሁን። ዛሬ እንደ እግዚአብሔር ፍቃድ ትናንት የጀመርነውን ኦርቶዶክሳዊ ቅዱሳት ስዕላት በሚል ርዕስ ትምህርታችንን እንቀጥላለን። ዛሬ የቤተ ክርስቲያናችን የአሳሳል ስርዓት ለማየት ነው የምንሞክረው። ስዕለ ሥላሴ፣ ስዕለ ክርስቶስ፣ ስዕለ ድንግል ማርያም፣ የቅዱሳን ሰማዕታት፣ የቅዱሳን ሊቃውንት ስዕላት ሲሳሉ ከሌላው የአሳሳል ዘይቤ በምን ይለያሉ የሚለውን ምክንያታዊ የሆነ የቤተ ክርስቲያንን ቀኖና ይትባህሏን የጠበቁ ስዕላት ይዘታቸው ምን እንደሚመስል በዚህ በዛሬው ትምህርታችን እንዳስሳለን። የዛሬው ትምህርታችን በስዕል የተደገፈ ነው የሚሆነውና ሪከርዶቻችን የተቆራረጡ ናቸው። አንድ ላይ አይሰበሰቡም። ምክንያቱም ስለ ስዕለ ሥላሴ ስንነጋገር የሥላሴን ስዕል ብቻ በሚመለከት አንድ ሪከርድ እናዘጋጃለን። ከስሩ ትክክለኛውንና የቤተ ክርስቲያናችንን ይትባህል የጠበቀውን ስዕሎች እንለቃለን። በታሪካዊ ዳሰሳም ስህተት ሊቃውንቱ እንዲህ ያለ እርማት ያስፈልጋቸዋል ብለው አስተያየት የሰጡባቸውን ስዕሎችም ሪከርዱን እንደሰማን ቀጥታ ስዕሎቹን ማየት እንድንችል ለማገናዘቢያ የሆኑን ዘንድ እናስቀምጣቸዋለን። ስዕለ ክርስቶስም ላይ እንደዚሁ ማለት ነው። እንደዚህ ያለን ትምህርታችንን እንቀጥላለን። እግዚአብሔር መንፈስ ቅዱስ ዕውቀትና ጥበብን ይግለጽልን። አሜን። ስዕለ ሥላሴ በሁለተኛው መቶ ክፍለ ዘመን የነበሩ አይሁዳውያን የብሉይ ኪዳን ታሪክ መሰረት በማድረግ የእግዚአብሔርን ስዕል ለመሳል የተለያዩ ሙከራ አድርገው ነበር። ሥላሴን ለመሳል ከሁሉ አስቀድሞ ይጠቀሙ የነበሩት የእጅ ምስል በመሳል ነበር። በብሉይ ኪዳን የተለያዩ ስፍራዎች ስለ እግዚአብሔር ሲያወሳ የእግዚአብሔር ክንድ፣ የእግዚአብሔር እጅ፣ ብርቱ የእግዚአብሔር ቀኝ ስለሚል ይህንን በመያዝ ቅዱሳት መጻሕፍት ላይ ያሉትን ኃይለ ቃሎች መሰረት በማድረግ እጅ ብቻ ለመሳል ጥረት አድርገዋል። በዚያ ዘመን የነበሩ ክርስቲያኖች ይህንኑን በመከተል የመጀመሪያውን የሥላሴ ስዕል የሚስሉት የተዘረጋች እጅ ብቻ በማሳየት ነበረ። የተዘረጋች እጅ ብቻ በማሳየት ነበረ ስዕለ ሥላሴ ወይም የአምላክ ስዕል ተብሎ የሚታሰበው ማለት ነው። በዘመነ ቤዛንታይን እግዚአብሔር በአንድነትና በሶስትነቱ ለመሳል የተደረጉ የመጀመሪያ ሙከራዎች አልፎ አልፎ ታይተዋል። በዚህ ዘመን የነበሩ ሰዓሊያን በአንድ አንገት ላይ 3 ራስ በመሳል ሥላሴን ለማሳየት ሙከራ አድርገው የነበረ ቢሆንም ነገር ግን የቤተ ክርስቲያን ሊቃውንት ይህን ሙከራ አውግዘውታል። በተለይም ቅዱስ አውሳቢዮስና የቤራሲካል ሊቀ ጳጳስ ቅዱስ ፊላሳወር እንዲህ አይነት ስዕል የሚስሉት መናፍቃን ናቸው ብሎ እስከ መፈረጅ ድረስ ሂዷል። ምክንያቱም ሥላሴ በአካል 3 መሆናቸውን የሚያስረዳ ምስጢር ስለሚያፋልስ ምስጢረ ሥላሴን ስለሚንድ ነው። ምክንያቱም ሥላሴ በአካል 3 ናቸው። ይሄ አንድነት የሌለበት ሶስትነት ነው። በአንድ አካል ላይ ደግሞ 3 ራስ ተደረገ ማለት ምስጢረ ሥላሴን ያፋልሳል። ምስጢረ ሥላሴ ትምህርትን ያናጋል። ከሊቃውንት አስተምሮ የወጣ የተሳሳተ አመለካከት በምእመናን ሕሊና ውስጥ ለመሳል ሰይጣን ሊጠቀምበት ይችላል ብለው አባቶቻችን ምስጢራተ ቤተ ክርስቲያን ያላዘሉ ስዕላት ስለነበር አውግዘው ለይተውታል። ምክንያቱም ሥላሴ በአካል 3 ናቸው። ይሄ ቤተ ክርስቲያን ትምህርት ነው። ሥላሴ በገጽ በመልክ ፍጹም ናቸው። አብ የራሱ የሆነ ፍጹም ገጽ፣ ፍጹም መልክ፣ ፍጹም አካል አለው። ለወልድም እንደዚሁ፣ ለመንፈስ ቅዱስም እንደዚሁ። ስለዚህም ይሄን ትምህርት ስለሚያፋልስ አባቶቻችን አውግዘው ለይተውታል ማለት ነው። ከዚህ ጊዜ ወዲህ ይህ ድርጊት እንደተወገዘ በ14ኛው መቶ ክፍለ ዘመን የመለኮትን ባህሪ አንድነትና ሶስትነት ለማሳየት በክብ ውስጥ
አድርገው ይስሉት ነበር። በ12ኛው መቶ ክፍለ ዘመን ለመሳል ሶስት ተመሳሳይ ሰዎች ጎን ለጎን መሳል ተጀመረ። እነርሱም አብ፣ ወልድ፣ መንፈስ ቅዱስ ናቸው። የዚህም ስዕል ምንጩ በኦሪት ዘፍጥረት ምዕራፍ 18 ላይ የተተረከው ሥላሴ ለአብርሃም የተገለጹለት ታሪክ ነው። ሶስት አረጋውያን በተዋህዶ ምእመናን ዘንድ የአብርሃሙ ሥላሴ በመባል ይታወቃሉ። ዛሬም ድረስ ለሥላሴን የምንጠቀመው ይሄንኑ ነው። የአብርሃሙ ሥላሴ በመባል በእኛ ዘንድ የታወቀ ዕውቅ የሆነ ስዕል ነው። በሽማግሌ አምሳል መሳላቸው በትንቢተ ዳንኤል ምዕራፍ 7 ላይ በተሰጠው መግለጫ መሰረትነት ነው። ይኸውም እግዚአብሔር ለዳንኤል በዘመን እንደሸመገለ የራሱን ጸጉር እንደ ጥጥ በሆነ መልክ ገልጾለታልና ስለዚህም ስዕለ ሥላሴ እንዲህ ተደርጎ ይሳላል። ሥላሴ በሶስት አረጋውያን ምስል መሳል በአሁኑ ጊዜ የኛ ኢትዮጵያውያን ብቻ ድንቅ ምስጢራዊ የሆነ ዕውቀት የተከተለ ጥበብ ነው። ሥላሴ በዘመን መቀዳደም መለያየት የለባቸውም። ወልድ ተወልዶ ወደዚህ ዓለም የመጣ መንፈስ ቅዱስም በእርግብ አምሳል የታየ እንደየግብራቸው ለኛ በሚመች ምሳሌ ምስጢሩን ይገልጽ ዘንድ ነው እንጂ በእርግጥ ወልድ ወጣት ሆኖ መንፈስ ቅዱስ እርግብ ሆኖ አይደለም። ይህን ባለመረዳት የካቶሊክ ቤተክርስቲያን ሥላሴን በሶስት ተመሳሳይ ሰዎች መሳል እንዲቀር አግዳለች። አሁን አብ፣ ወልድ፣ መንፈስ ቅዱስ ወይም ምስጢረ ሥላሴን የሚያመለክት ስዕል በሶስት ተመሳሳይ ገጽታ በሶስት ተመሳሳይ ሁኔታ ውስጥ ያሉ ሽማግሌዎች አድርጎ መሳል አግዳለች። የኛ ቤተክርስቲያን ያሳሳል ጥበብን በዚህ መልኩ ተቃውማለች ማለት ነው። ብዙ ጊዜ እነሱ ሲስሉ አብን በአምሳለ አረጋዊ፣ ወልድን መስቀል ተሸክሞ ወይም በጎልማሳ እና መንፈስ ቅዱስን በአምሳለ ርግብ የግብራቸው የመሳላቸው ይሁን እንጂ በዚህ አይነት የሚሳል ሥላሴ በተደጋጋሚ በዚህ አምሳል የሚሳል ምስጢረ ሥላሴን የሚያስተምር ስዕል ብዙ ጊዜ ክርክር ገጥሞታል። መንፈስ ቅዱስ በጌታ ጥምቀት ጊዜ በርግብ አምሳል ለበዓለ ሃምሳ ወይም በበዓለ ጴንጤቆስጤ በእሳት አምሳል ተገልጾ መታየቱ በአዲስ ኪዳን ተመዝግቧል። በተጨማሪ የሕዝቅኤል፣ የዳንኤል፣ የኢሳይያስ ትንቢትና የዮሐንስ ራእይ በመጥቀስ ሥላሴ በመንበራቸው ከአራቱ እንስሳት ጋር በተለያየ አይነት ሁኔታ ተገልጸዋል። አሁን ይሄ አሳሳል ጥበብ አሁንም ወደ ቤተክርስቲያናችን እየገባ ነው። በእርግጥ በተለያየ መልኩ ምስጢራትን የሚያፋልስ ስላልሆነ አሁንም ቤተክርስቲያን ትጠቀምበታለች። የራሷ የሆነ የአሳሳል ጥበብን ይዘት አስይዛ አሁንም ድረስ ትጠቀምበታለች። ስዕለ ሥላሴ ሲሳል አራቱ እንስሶች አብረው ይሳላሉ። ይሄውም በመጽሐፍ ቅዱስ ላይ ሰማይ ውዱድ የተባለውን ሰማይ ተሸክመው ሥላሴን ቅዱስ 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 በማለት የሚያመሰግኑ ለአንድ አፍታ እንኳ ምስጋና ካፋቸው የማይቋረጥ ሥላሴን ለማመስገን የተፈጠሩ ምግባቸው ምስጋናቸው ሲሳያቸው ሆነው የሚኖሩ መላእክት ናቸው። አራቱ እንስሳት ስዕለ ሥላሴ ሲሳል ሁል ጊዜ አራቱ ኪሩቤል ይሳላሉ። እነዚሁ አራቱ እንስሳ የሥላሴን መንበር የተሸከሙ መላእክት ናቸው። እንስሳ የተባሉት በገጻቸው በመልካቸው ነው። አራቱ የተባሉት አራት በመሆናቸው ነው።